ወንድሜ ቆይ አንዴ ጉድ ቆይ ተጣልተዋል። ሲንጌሌ ፈርሷል። ግሬዚ ዝም በል፣ እድል ሰጠኝ፣ ዝም በላት፣ አይመለከትም፣ ዝም በል። በመጀመሪያ ደረጃ በሃሎ ዳዌ ስም የተሰበሰበውን ኦሮሞ ልጆች እርዳታ በፌክ አካውንት አማራዎች ሪፖርት አድርጉ፣ ኖት ያዙ። ቀናባሪነት የተሰበሰበው ገንዘብ ለኦሮሞ ልጆች ይመለስ። ከዛ ውጪ መጽሐፍ የኦሮሞ ታሪክ መጽሐፍ ተብሎ ግዙ ተብሎ የተሰበሰበው በእሷና በቡርቃ በቢሊል የተሰበሰበው ገንዘብ ለኦሮሞ ልጆች ይመለስ። ወይ ጠላ አለች። ቦረና በረሃብ ለተጎዱት ህዝቦች ተብሎ ለኦሮሞ ልጆች ተብሎ የተሰበሰበው ገንዘብ ይመለስ። ከዛ ውጭ ደግሞ የመጨረሻው የበው ወታደሮች መድኃኒት ማግኘት አልቻሉም ተብሎ በእነሱ ስም የተሰበሰበው ገንዘብ ይመለስ። ማን እንደሆንሽ ዛሬ ዋኖፊ ባዶ አድርጌሽ እልክሻለሁ። ባዶ ጂጂ መወሻሽታ እውነት ነው። አይሳደብም። ክልል ሲንገሌ ገና ከመታጨቱ ባባ ከደበረን አፍጣ ወሳ ኦኬ ምንም የምታወሩ አይደለም። ይሄንን አላውቀውም ምንም የምታወራው ጂጂኮ አንድ ነገር አዳምጪ፣ በደንብ ታውቂያለሽ። ዛሬ አንቺ ዮኒ ማኛ ቤት ቁጭ ብለሽ አይደለም ዮኒ ማኛ ቤት ቁጭ ብለሽ የኦሮሞ ልጆችን ማስጠቃት እንደፈለግሽ ሁሉ እኛ አዳምጪ፣ ማጥቃት የምንችል ሰዎች ነን። እዚህ በፊት ቁጭ ብለህ ስታሰዱ ውስጥ የነበራችሁ እናንተ ናችሁ እንጂ አላሰድም። እኔ አላሰድም። በኦሮመኛ አውሩ አለች እንጂ በኦሮመኛ አውሩ አለች። ይመለስ በቃ ይሄን ነው ፈልገው ነኝ። ምንም አውቀው ብር የለም። በደንብ ነው የምታውቂው። አሁን ገና ለገና ኦሮሞ ሲሰበሰብ ብቻውን እንዲህ ነው እንግዲህ አላ ምንም አውቀው ነገር የለም። ምንድን የምታወራው ገንዘቡ የት እንደገባን ስለምናውቅ አምጡት። በደንብ ነው የምታውቂው። ዋናዋ ሰብሳቢ አንቺ ስለሆንሽ አምጣ አሳይኝ። ምንድን ነው እድል ሰጭኛለሽ። የአብርሃም የሳራ ኦሮሞን በጎፈንድሚ ይጣላል እንዴ? እኔ ቤቱን መምራት አቅቶኝ አይደለም፣ ግን እንደ ሰው ራሳችሁ እንደሌላው እንዳትወጣ ምናምን አልሰጣችሁ። ዋኖፊ እንዳትወጣ አንድ ጊዜ ለምን ትወጣ? እኔ ለምን እንደሌላው ትልልቅ ሰዎች ነን። በኦሮሞ ቤት በጣም ደማመጥ አለ ብዬ ስለማመን ነው። ሌላው ግዴታ እንደ ከብት እሱ ነባደ እነዚህ ነገር ሽፋን መስጠትና አንዴ ዳልቻ እኮ ዳልቻ ነግራቸዋለሁ። ብልጽግና ነው ፒፕል ላይክ ነገር ይህንን ዳልቻ ፋክት ፋይንዲንግ ነው። እውነትን ለማውጣት እየተደረገ የሚደረግ ጥረት ከሆነ የተከሰሰም ሰው እንዲያጥፍቷል የተባለም አጥፍቷል ባይም እንዲያወጡ ትክክለኛ የሚካሄድበት አካሄድ ስላለ የሚናገረውን ይናገራል። ኤቪደንስ ኮሌክቲንግ አለ። እስናት ላይ ፐርሰናል አታክ ሳይሆን እንዲህ አይነት ነገር እሱም ስሟን እያጠፋ ከሆነ እዚህ አጥረታቱ ታስገብ ለዛ በቃ ፋክት ፋይንድ ግን በመጀመሪያ ዳልቻ ምን አለ መሰል፣ በመጀመሪያ ኢሳም የጠየቃቸው ጥያቄ አንድ አማራ አስገቡ እንድትስማሙ። ሚቀመጥ ጥቅም የለው። ምክንያቱም አንድ አማራ
አስገቡ እንድትስማሙ አይደለም ለመሰለ ትመልስ እሷ መቼ ሰረሰረች የሂሳብን ትመልስ መጀመሪያ ዳሉ እዚህ ቤት መግባታችን አስገቢው ማነው ዳሉ ቶርናመንት ላይ ድምፅ ማጋ ይዘው ብቻ አስገቢ ከሱ በፊትም ሰው ስላለ ዳሉ ኢዝ ኢምፖርታንት አስገቢው ይሄ እንጂ አላስገባሉ እንዴ እናንተ አሁን ተሰብስባችሁ አታክ እያደረጋችሁ ነው። ስቶፕ ጠናን አስገቢ በማለት ነገር ማሶዳት የውሃ ቦታ ይችላል ማሶዳት እና አስገቡ ጠናን አስገባው ነው እንጂ ያልኩት እኮ ዋጥ እኮ እንጎዳ ያስመት እንጀራ ማለባ ማለት ሰው ያስፈላጊ አሁን ኢሳም ያለው ነገር ላይ ብር ዋጥቻለሁ እያለ ነው ይግባና ጉዳዩ ላይ የሌላችሁ በሙሉ ወጡ። አይዮዳ የአማራ ጎፈንድሚ ሰብሳቢዎችን አጠፋዋላችሁ። አሁን ደግሞ ጉዳዩን የሚመለከታቸው ሰዎች እንዲገቡ ማሜ የለበት ሙሉ መረጃ አለን። ጫታም አላሁ አክበር አካውንቱን የገባበትን አካውንት ነገር ሻለ ያልኩሽ እንዴ ይኔ ጫታም ጫታም አለበት ቡርቃም ይትባ ጂጂ ቡርቃ የሚባለው እዚህ ውስጥ ካለ አስገቢው የእናንተን ብቻ አላስገባም። እናንተ ይጣሉ ነው በቃ ልቻ ራስን ችላል ኢሳም ራስን ችለ ሁለት ናችሁ። ዋናፊ ብቻዋል። እኔ የራሴ ነው የማወራው። ስለ ዳልቻ ያገባኝ ይህ ጫታም እኛ ስሟ እንዲጠፋ ነው ዳሉ እናንተ ከሳሾች ናቸው። እሷም ዲፌንድ የሚያደርጋት ሰው ለጥና ይግባ። ማን ይግባልሽ? ዋናፊ ዋናፊ ማን ይግባልሽ? እኔ ማንንም አላስገባም። ለምን አማራን ብቻ ትግሬንና ኢትዮጵያዊን ብቻ ነው የማስገባው። ካውቷል ውጤት አለ ቤቴ እኔ ደግሞ ማዕቀብ ከጣልኩኝ ለአመድ ለምትለው አማራ ብቻ ነው። አማራ ደቡብ ኢትዮጵያንስት ብቻ ነው እኔ ቤት የሚገባው። ካውቷል ኦነግ እና ብልጽግና ኦሮሞ አትገባም ከኔ ካውቷል። እስኪ እናያለን የማን ማዕቀብ ነው የሚጠነክረው? የንጉስ እዮዳብ ማዕቀብ የንጉስ እዮዳብ መድረክ ነው ተፈላጊ ወይስ እዚህ ሲንግሌ አልተስማሙ? በስነስርዓት እየጮክ እያበድክ ስታወራ ስለነበር አንድ በአንድ ማለት አንቺ ዋኖፊ ከአንቺ በላይ እብድ አለ እንደ እያበደ የሚያወራ ፖለቲካን እያበደ የሚያወራ ከአንቺ በላይ እብድ አለ። ኢሳም ስቶፕ። ይኸው የቡርቃ ዝምታ አንድ ቁጥር እየጻፈ ነው። ይኸው እኔ ምንም አይታየኝም። ልፍለፋችሁ ማንን ዳላ የቡርቃ ዝምታ አንድ ቁጥር ጽፏል። ይኸው የቡርቃ ዳሉ አንዳንድ ቁጥሩ የጻፈልሽ ነው። እኔ ደግሞ ቤት እያደረጋችሁ ነው የሚጠ አይታየኝም። ዳልቻ ሁለቱም እኔ እናንተን እያዳመጥ አንዳንድ ቁጥር የጻፈ ነው። ዳሉ አንዳንድ ቁጥር ጻፍ። ዳሉን ታውቂያለሽ። ትናንት ገብቷል ቤት ያኔ ልጅ እያለ ቆይ አንዴ ፕሊስ። የቡርቃን ዝምታ ይኸው የቡርቃ ዝምታ አንድ ቁጥር ጽፏል። የአስተዳደር ሪስፖንስ መጠበቅ ይሻላል። ሁሌ ኦሮሞች እስከሚስማሙ ድረስ አንዴ ታፕታፕ እያደረጋችሁ የኔዎች የንጉስ እዮዳብ ተከታዮች እና ወዳጆች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ታፕታፕ እና ኮፒ ሊንክ እያደረጋችሁ ሌሎቹን ኮመንት የሚያደርጉትን ወደ ኮሜንት ጎተን ዲሳ ታፕታፕ እያደረጋችሁ ታፕታፕ ለማን ይግባለሽ? አማራ ነኝ ስላርጋቸው አንዳንድ የሚጽፉትን በስነ ስርዓቱ ልክ እንደተማረ ንጉስ እዮዳብ ረዳ ሸኔን ሰው ስርዓት ሸሌን እንደ ኦሮሞ ኦነግን ኦላን ብልጽግና አንድ አደረግኩላችሁ አንድ አደረግላችሁ። እኔና ዮኒ ማኒዚ አንድ ወንበር ላይ ስንቀመጥ ከጫካ ከጉድጓድ ከጨረቃ ከጠላ
ብዙ እያዳመጥን ነው፣ እየሰማን ነው። ቬሪ ኢምፖርታንት ያለው ዳዌ እኔ ነኝ ኃላፊነቱን የምወስደው እኔ ነኝ የወሰድኩት። ከዛው ሀገር ቤት ሂጄ የራሷን አካውንት አምጥቼ ነገ ልጇን ራሱ አቀርበዋለሁ። ለዋኖፍ የሰጠዋል። እንደውም ጂጂ አንቺን ስጠይቅሽ አልገባበትም ብለሽኛል ትዝ ይልሽ ከሆነ ከዛን ዋኖፊ እርዳታ እኔ ነኝ ያልኳት እና ያዘዝኳትም ያደረገችው ዳይሬክት ነው። አበቹ ብሎክ ያደርጉታል እንዳያስወጥ። ሴትዮዋም ራሱ መናገር ትችላለች ከተሻላት። አለዛ ግን ልጇም አለ የሰበሰበው የገባውን በራስ አካውንት ነው። አካውንቱም አለ አሁን ቼክ ማድረግ ይቻላል። ከዛ ውጭ ግን ሌላ የሌላውን አላውቀውም እና መንገድ ላይ ስለሆንኩ ነው። በጣም ይቅርታ። የአልወዳዊ ራሴ ነኝ ፊት ለፊት እጄ እንድትረዳ ያደረግኩትም ያዘዝኳትም ራሴ ነኝ። እዚህ ላይ የተሰበሰበው አካውንት ነው። ሌላ አካውንት አልገባም። የገባው ገብቷል። ግማሹ ፕሮሚስ ገብቶ አላስገባላት እና ይህንን በዚህ ላይ እኔ 100% እርግጠኛ ሆኜ የምትፈልጉትን ኤቪደንስ ደግሞ ማቅረብ እችላለሁ። ግን እዛ ላይ በራሴ ስላደረኩ ማንም አያገባውም። ማንም ሰው ከቻል ለተቸገረው መርዳት ነው እንጂ እንደዚህ አድርገሃል እንደዚህ አድርገሻል እኔ ነኝ ያዘዝኳት። አካውንቷ ላይ ቼክ ማድረግ የሚፈልግ ማድረግ ይችላል፣ አቀርብላቸዋል። ከዛ ውጭ ይህ ነገር እያስፋፋን ሌላ ነገር ሰውን ጣልቃ ባናደርግ አሪፍ ነው። አንተ የሚመስልን ከተናገር በቂ ነው። ቴንኪ ጠናዬ ራሱን ወስዶ እዛ ከጊዜ ማውጥቼ ረድቻታለሁ። ከእርዳታ ይበልጣል። እሱ ጥሩ ነው። አሁን አንተ የተጠራበት ምክንያት ጨርሳል። ቁጭ ብለህ አዳምጥ። ሌላ ደግሞ ኔክስት ለእኔ ድል ስኛለሽ ጂጂኮ። አቤት ጂጂ ግን ከሁሉም የበለጠች ዘረኛ ጂጂ ናት እኮ። በእሷ ቤት እኮ ስማርት መሆኗ ከፍታል እኮ ብሎ መዝጋት ምንድን ነው? ዝም በይ በቃ። አለበዛችሁም እንደ እጅ ከፍተሽ በባባ ብለሽ አትመለሽ። በቃ ዝጊ፣ በስነ ስርዓቱ አዳምጪ። የመጀመሪያው ፕሮብሌም እንትን ሆኗል፣ ተፈቷል። የዘፋ ማናት የዳሉ የድምፃዊያው ተለቋል። ሁለተኛውስ ምንድን ነው? ሁለተኛው መጠየቅ ነው። እሺ ብዙ ከኦሮሞ ልጆች ገንዘብ የተሰጠ በቦረና በተከሰተው ረሃብ ላይ ለቡርቃ ዝምታ የላኩ ልጆች ገንዘብ ፈንድ አድርገው የቦረና ችግርን ለመቅረፍ ወይም ደግሞ ለመፍታት ለማገዝ የተደረገ ጥረት አለ። የተደረገው ገንዘብና ሪፖርት አቅርብ ሲባል የሸሸበት መንገድ ስላለ ያንን ሪፖርት እዚህ ጋር ቪዲዮ ከፍተው ያሳያል። አመሰግናለሁ። ኦኬ ባናፊ አይደለችም እሱ አይደለ ወርቃ ዘምታው ሺ ኢዝ ሂዝ ኤጀንት። አንድ ላይ ነው የሚሰሩት። ለዛ ማስረጃ ተናናቅ እሱ ምን እንደሚለው ታውቂያለሽ? ኢብራቢ ምን ይጠቅማል? እሱ ኢቨን እኔ የለሁበትም። ለዛ ነው በጣም ደግሞ አንዴ ኤኬ አላስገባው ነው ይዛ የሰረ ነው አለ ነው ዲስከሽኑ የለብኝ እንትን የማቆ ጉዳይ የለም እንዲረዳ እኔ ራሱ ብር ልኬለት ለቦረና እንዲረዳ እኔ ራሴ ከራሴ ብር ልኬ ለቦረና ይህንን ያልሰጥ አንተ ደግሞ ለታክሲ የሚሆን ይህንን ያልውሰድና ታክሲ ወይም ባስ የምትሄድበትን ተጠቀም ብዬ እኔ ከራሴ ገንዘብ አውጥቼ ለቦረና እርዳታ አድርጌ የሰጠሁት እንጂ እኔ የሰበሰብኩት ነገር የለም። ቡርቃ ተናገር። አመሰግናል። ይቅርታ ስላመመኝ ድምፄ ጥሩ ላይሆን ይችላል። የተወሰነ ሰው ነው ቦረና የሄድኩት በራሴ ተነሳሽነት ነው። ገንዘብ ለሰጡኝ ሰዎች የላኩልኝ ሰዎች ደግሞ በኪሙ ቪዲዮ ልክ ያለው ማስረጃ ሁለት ቪዲዮ አሁን ደግሞ ከብታችሁ እንድታዩ የሚያደርገው ተስፋዬ ዛሀለቢ ላይ ገቡ 200,000 ብር የላከልኝ እሱ ነው። የ200,000 ብር ቪዲዮ የተስፋዬ ዛሀለቢ ቲክቶክ ገብታችሁ ብታዩት መልስ ይሆናቸዋል።
ሌሎች ቦታዎችንም በግል የጠየቁኝ አሉ። እኔ ግን ራሴን እንደዚህ አውጥቼ ይህንን ሰርቻለሁ፣ ይህን አድርጌያለሁ፣ እንደዚህ ሳደርግ ነበር ማለት ስለማልፈልግ የራሴ ቪዲዮ ላይ አለቅኩኛል። ነገር ግን አሁንም የላኩልኝ ሰዎች ይወዳ አንድ ነገር ተናግሬ ልውጣ። ጂጂን ከዳለቻም ጋር ችግር የለብኝ እና በዚህ መልኩ የሰማሁት ነገር ነው። ብዙ ችግሮች ልዩነቶችን አታስፋፋ፣ ችግር የላቸውም ከአንተ ጋር እርግጠኛ ሆኜ ያለ ችግር ነው። አንተ ይቅርታ ጠይቃለህ። አሁን አይደለም ይቅርታ የምጠይቅ ምን አጠፍቼ? ውይ ያሁን ብሎክ ተደርጌ ወጥቼ ኧረ ተው አለታማ ነውር ነው። ወይ እሱን እነጋገርበታለን። አንተ ያደረግከው በደንብ አሳያለሁ፣ በቪዲዮ አሳያለሁ። የዛን ጊዜ እንትን ትላለህ። ሌላው ብሎክ ያደረገ ዳልቻ ነው፣ እዚህም እዛ። ስለዚህ እዛ ብሎክ አልተደረኩም እኮ ሞዴሬተር ሁሉ ነኝ። ጉዳዩ እያየን ቪዲዮ አይተናል። ረሳቦ ልሂድ ሄጄ ላሳይ ገብቼ ግባ፣ አስገቡኝ በላቸው። ግባ ሂድ፣ ይገባል በቀላሉ ግባ፣ ሂድና ግባ። ሞዴሬተር ሁሉ ነኝ። ሂድ ግባ፣ ሂድ ግባ። እዛ እንዬ ነቅሎን ያስወጡ ኤቭሪ ታይም ነቅሎ ግባ። ቤተሰቤ ርቄ የተቀመጥኩት በእነሱ ነው። ለእስር የተዳረኩት በእነሱ ነው። መቼም ከውስጤ አይጠፋም። ከ150 ለቅሶ ተጀመረ። ብር አምጣ ሲባል 7 ዓመት ኦሮሞ የሆነውን መቼም ግን እዮዳ ጂጂ ማለት በቃ እማገዳነች ማለት ነው። በጣም ሪስፔክት ነው የሚያደርጓት። ኖ ይኸውልህ ቦታ አጡ። ዮኒ ማኛ ቤት ተዘጋ። ቤቴን ዘጋሁባቸው። እኔ ከባን የኦሮማይዜሽን የማልቀበል ልጅ ነኝ። በየቦታው ሲዘጋባቸው ትናንትና ላለፈው 6 ወር ሲሰዳደቡ ያው ነገር ሲደራረጉ የነበሩ ናቸው ማለት የተሰበሰቡት እዚህ ጋር። በጣም እኔ ትልቁ የተረዳሁት ነገር ምንድን ነው፣ ኦናም ኦነግም ብልጽግና አንድ ናቸው። የሚያሳየው አይተናል። ላለፈው 4 ሳምንት መሀላቸው ሁኜ የተረዳሁትና ይህ ነው። ይህ ደግሞ አሁን እያየ ነው። እዚህ ጋር የምታያቸው ጽንፈኛ የሚገዳደሉ ጃልማሮ እና ጃልፈቀደ እና የብልጽግናና የኦሮማ ልዩ ሲገዳደሉ የሚፈላለጉ የሚባሉት የእነሱ ዋና ቁልፍ ደጋፊዎች ናቸው። ዮዳ አንድ ናቸው። እንደኛ እንደ አማራ ማለት ነው። ዮዳ ማወቅ ያለብህ እንደ አማራ በኢዜማ ወይም በጎጥ ምናምን የሚከፋፈሉ አይደሉም። ወንስ ካሚዩኒቲ እንትን ትሪ ሲሆኑ አንድ ላይ ነው የሚሆኑ እና ስለዚህ ፕሌይ እያደረጉ ነው። እኔ ደግሞ ኦሮማይዜሽን የምቀበል ሰው አይደለም። ፋክቱ ምንድን ነው? እያየን ያለ ነው። አንድ ናቸው። አንድ መሆናቸውን እያሳዩ ነው። ስለዚህ ብልጽግና፣ ኦላም፣ ኦነግም ሁሉም አንድነታቸውን የምታየው በነፍስ የሚፈላለጉ ከሆኑ እንዴት እንደሚጠላሉ ታውቃለህ። ጂጂኪያን ከ6 ወርና ከ1 ዓመት በላይ ትግሬናት ምናምን ብሎ ጥንብርክሷ ሲቀጠቅጣት የነበረ ሰው ዛሬ ግን እኛም መንገድ ስንዘጋባቸው እንዴት ዩኒቲ እኔ ማመስገን አለባችሁ። ወደዳችሁኝ ከተቀበላችሁኝ የራሳችሁ ጉዳይ፣ ማመስገን ነው ያለባችሁ። እኛም ስንዘጋባቸው ዮኒ ማኛ ቤቱ ሲዘጋባቸው ቀጥታ ሲንጌሌ እያሉ ክልለ ሲንጌሌ አሁን እየተቦጫጨቁላችሁ ነው። እግራቸዋለሁ እኮ አንድ አማራ ከመሀላቸው ከሌለ ወራ አንተ ግን ሰላይ ሳትሆን አትቀርም። አስወረጋ እግዚአብሔርን ነው የምልህ። ጀግና ነህ። እግዚአብሔርን ነው የምልህ። ኦፍኮርስ ውስጥ ለውስጥ ገብተህ እኮ እዮዳ እኮ ለአማራ ቢሰራ ህዝቡን ገጣጥሞ ትንሽ ጊዜ ወሰደበት። ይፋውንደው እኔ ውስጣቸው ገብቼ ነው ያወቅኳቸው። አንተ ከውጭ የሆነ ነው አይኖርም። ስለዚህ ኤክስፖዝ ላደርጋቸው ስል ደንግጠው ነው አሁን የት እንደሚገቡ ግራ ገብቷቸዋል።